በዓሉ ግርማ ከሄሊኮፕተር ላይ ወርውረው ነው የገደሉት። ሁለት አስገራሚ ታሪኮችን ልነግርህ ፈልጋለሁ። አምባሳደር ግርማ ብሩ ተወልደው ያደጉት ደብረ ዘይት ነው። በደርግ ዘመን ያፓ ነው ተብሎ ታሰሩ። ከሌሎች ጓደኞቻቸው ጋር ታስረው የተወሰዱት ወደ አየር ኃይል ግቢ ነው። አየር ኃይል ግቢ ከነበሩ ጓደኞቻቸው በርካቶች ጋር ያፓ ተብለው እንዲረሸኑ ተወሰነባቸው። የመረሸኛቸውም ቀን ይታወቃል። ቀን ላይ ቤተሰቦቻቸው የተፈተኑበትን የማትሪክ ውጤት ወሰዱላቸው ለግርማ ብሩ። ስትሬት ኤ ነው ያመጡት። ሲያስገቡት አንድ ኮሎኔል አየው። እንደዚህ አይነት ጭንቅላት ያለው ሰው መሞት የለበትም አለና ጠራቸው። ግርማ ብሩ እዚህ ከተማ ውለህ እንዳታደር፣ ጥፋይን ከተማ ለቀህ ካገኘው ራሴን የሚጨምስድ ለኔም ይወጣ አደጋ። ያንን ከተማ ለቀው ሄዱ። ጓደኞቻቸው ተረሸኑ። ግርማ ብሩ ዛሬ እንግዲህ ደረጃ ደርሰዋልና አምባሳደር ግርማ እኛን ኮሎኔል ያገኛቸው ይሆን ጠይቃቸው ይሆን አላውቅም። ሌላው አሳዛኝ መረጃ ልንገርህ፣ ይህን የሚመለከተው አካል ቢያጣራው እንግዲህ የበዓሉ ግርማ ቤተሰቦችም ሲሰሙት ሊያሳዝን ይችላል። በዓሉ ግርማ እስከዛሬ ድረስ የት እንደደረሰ አይታወቅም። ከአንድ ምንጭ ያገኘሁትና አንድ የቀድሞ ሰራዊት ጀነራልን ጠይቄያቸው ሊሆን ይችላል ያሉኝ፣ አሟሟቱም ያሳዝን ነው። በዓሉ ግርማ ከሄሊኮፕተር ላይ ወርውረው ነው የገደሉት። ኤርትራ በረሃ ላይ ከሄሊኮፕተር ወርውረው ነው የገደሉት። መንግስቱ ኃይለማርያም ይሄን ያውቃል። አንድም ቀን ባለስልጣናቱ ይሄን ያደረጉት ሳይተነፍሱ በርካቶች ሞተዋል። በዓሉ የደረሰበት ሳይታወቅ እየተባለ የሚያሳዝን አገዳደል ነው የገደሉት እና ይበልጥ ይሄን ነገር ቢጣራ ጥሩ ነው። እኔ መንግስቱ ኃይለማርያም አገር ይወዳል። አገር ማለት ህዝብ ማለት ነው። ይሄን ታላቅ ደራሲና ሌሎች ስንትና ስንት ሰዎች አጥፍቶ ዛሬም ንስሐ ሳይገባ ዛሬም ይቅርታ ሳይል የቆሰሉ ብዙ ኢትዮጵያውያን አሉ እና አንድ ቀን ይቅርታ ሳይጠይቅ ያው ምልህ ሞቱን ይጠብቃል ያለው። ግን የሚያሳዝን ነው። ከሞት የሚቀር ማንም የለም። ሁላችንም ወደዛው ነን። ግን የበዓሉ ግርማ እንግዲህ ዛሬም አላቅም ይላል፣ የሌሎችንም አላቅም ይላል። መንግስቱ ኃይለማርያም ነው የሚያውቀው፣ ሌላ ማንም አያውቅም። ይሄን ያስፈጸሙት ተስፋዬ ገብረ ኪዳን ሞተዋል፣ በህይወት የለም። በህይወት ያለው ግን መንግስቱ ኃይለማርያም ይሄንን ሊናገር ይገባል፣ ሊናዘዝ ይገባል። ከሄሊኮፕተር ወርሮ መግደላቸው